ህይወት መልካም ነች። ብዙ ጊዜ ህይወት መልካም ነች ስል የሚሰሙኝ ጓደኞቼ እንዲህ ይሉኛል። ገና ህይወትን አልተረዳሻትም፣ ገና ህይወትን መኖር አልጀመርሽም አንቺ ልጅ፣ የህይወት ምንነት በደንብ የገባሽ አይመስለንም ምናምን ይሉኛል። የህይወትን መጥፎ ጎን እንዳላየው አስበው ማለት ነው። የህይወትን ከባድ ጎን መጥፎ ጎን ሳላይ ወይ ሳልኖረው ቀርቻ አይደለም፣ ግን የህይወትን መልካም ጎን ማስተዋል እዛ ላይ ትኩረት ማድረግ የሚያረጅኝ ነው። ምክንያቱም ያ ነው ሰላም የሚሰጠኝ፣ የበለጠ ተስፋ እንዳረግ፣ አመስጋኝ እንድሆን የሚያደርገኝ፣ ጥሩ ነገር እንዲሰማኝ፣ መልካም ነገር ማሰብ እንድችል የሚያግዘኝ የሆነ ኢነርጂ የሚሰጠኝ ነገር ያ ነው። ሶ አይ ቹዝ ዛት መርጬ እንጂ መጥፎ ነገር ላይ ትኩረት ማድረግ ከብዶኝ አይደለም። አይሚን ከባድ ነገሮች ሳይፈጠሩ ቀርቶ አይደለም። ኢቭን ህይወት መልካም ነች በምልበት ሞመንት ላይ ከባድ ነገር እያሳለፍኩ ሊሆን ይችላል፣ ግን አይ ቹዝ መልካም ነገሮች ላይ ትኩረት ማድረግን። ሌሎች ከባድ ነገሮች ላይ መጥፎ ነገሮች ላይ ትኩረት ስናደርግ ተስፋ መቁረጥ፣ መጥፎ ስሜቶች ነው የሚሰማው። ይሄም ገና አለ ለካ፣ ይሄም የለኝም፣ ይሄን ማስተካከል አለብኝ፣ ወይ ህይወት ከባድ ነች ምናምን ነው የምንለው። ማለት የምንስበው አመለካከትም ኢነርጂም ኔጌቲቭ ነው እየሆነ የሚመጣው። ህይወት ከባድ ናት የሚለውን አመለካከት አልወደውም እኔ። እውነት ሊሆን ይችላል፣ ያም ቢሆን ግን ህይወት መልካም ነች።